ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ሰዎች በያላችሁበት ሰላም ጤና እንደተለመደው ለእናንተ ተመኘው። እንግዲህ ዛሬ ደግሞ በአዲስ አንድ የጤና ርዕሰ ጉዳይ ወደ እናንተ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁን ትቆዩ ጋብዛለሁ። እንግዲህ ዛሬ ለእናንተ ይዤላችሁ የመጣሁት ርዕሰ ጉዳይ የጡት ካንሰር 5 የህክምና አማራጮች ምንድን ናቸው የሚሉትን ለእናንተ ለማድረስ ነው የመጣሁት። እንግዲህ የጡት ካንሰር እንደምታውቁት በጣም በርካታ ህብረተሰብ ላይ ትልቅ ችግር እየፈጠረ ያለ በአሁኑ ሰዓት ለብዙ ሴት እህቶቻችን ሞት ምክንያት ነውና ስለዚህ በሽታ የህክምና አማራጮቹ ምንድን ናቸው የሚሉትን 5 የህክምና አማራጮችን ነው ለእናንተ ይዤላችሁ የመጣሁት። እንግዲህ አንድ ባንድ እነሱን እያነሳን እንወያያለን ማለት ነው። አምሳሉ እባላለሁ፣ የመድኃኒትና ህክምና ባለሙያ ነኝ። ይህንን ቻናል ለመጀመሪያ ጊዜ የመጣችሁ ካላችሁ ቀጣይ የምንለቃቸው አዳዲስ ትምህርቶች እንዲደርሷችሁ ሰብስክራይብ ብታደርጉት የደወል ምልክቱን ብትነኩት መልካም። እንግዲህ ዛሬ ይዤላችሁ ለመጣሁት የትምህርት ስገባ የካንሰር እንግዲህ ህክምና በጣም በርካታ አማራጮች ይኖሩታል። ሁሉም የካንሰር ህመሞች ህክምናቸው ዓላማቸው ሁለት አይነት ነው የሚሆነው። አንደኛ ካንሰሩን ፈጽሞ ማስወገድ ሊሆን ይችላል። ሁለተኛ ደግሞ በሽታው ተመልሶ እንዳይመጣ ማድረግ ሁለተኛ ዓላማ ነው ማለት ነው። ስለዚህ እነዚህ የሚደረጉ 5 የህክምና አማራጮች ታርጌታቸው እነዚህ ሁለቱ ላይ ይሆናል ማለት ነው። የጡት ካንሰርን እንዴት ቀድመን ማወቅ እንችላለን? በእለት ዕለት ልክ የጡት ክፍላችንን በመመርመር እንዴት ማወቅ እንችላለን? ኤርሊ በጣም ሳይባባስ እንዴት ማወቅ እንችላለን የሚለውን ደግሞ ለቀጣይ በሰፊው ይዤላችሁ እመጣለሁ። ዛሬ ግን የህክምና አማራጮችን ነው ለእናንተ ማድረስ የፈለጉት። ብዙዎቻችሁ የትኛውን አይነት የህክምና አማራጭ መምረጥ፣ የትኛውን አይነት የካንሰር ህክምና አማራጭ መምረጥ ይሻለኛል ብላችሁ የምታስቡት ነው ትችላላችሁ። ስለዚህ ዛሬ ይዤላችሁ የመጣሁት የእያንዳንዱን የህክምና አማራጮችን በመገንዘብ የህክምና አማራጮችን መምረጥ እና መመካከር ትችላላችሁ ማለት ነው። እንግዲህ እነዚህ የህክምና አማራጮቹ እንደ ጡት ካንሰሩ አይነት የህመሙ ደረጃ እንዲሁም የሆርሞን ሪሴፕተር የምንለው ነገር አለ ውስጥ ላይ የእሱ ሁኔታ እንዲሁም የእድሜያችሁ ሁኔታ ይወስናል ማለት ነው። እነዚህን መሰረት አድርጎ የህክምና አማራጮች ይወሰናሉ ማለት ነው። የጡት ካንሰርን ለማከም በአንደኛ ደረጃ የተቀመጠው ምንድነው? የኦፕራሲዮን ህክምና ነው። ይህ ብዙ ጊዜ የተለመደ ነው። እንደኛ ሀገር በሀገራችንም የተለመደውና ብዙ ጊዜ እየተተገበረ ያለው የኦፕራሲዮን ወይም ደግሞ የጡትን መቁረጥ ህክምና ነው ማለት ነው። እንግዲህ እኛው በአብዛኛው ጊዜ ምንድነው የተለያዩ አይነት የጡት የመቁረጥ ዘዴዎች ይኖራሉ። ሙሉ በሙሉ ጡትን የመቁረጥ ባረኒ ማስቴክቶሚ የምንለው፣ ሉምፔክቶሚ የምንለው ደግሞ የካንሰር የተጠቃውን ክፍልና የተወሰነ ደግሞ ኖርማል የሆነውን ቲሹ አብሮ የምንቆርጥበት ሂደት አለ። በተመሳሳይ የሊምፍ ኖድስ እዚህ አካባቢ ያሉ ሊምፍ ኖዶችን ጨምሮ ደግሞ የሚቆረጥበት ሂደት አለ ማለት ነው። ይህ እንደ ህክምና ሁኔታና ፊዚሻኑ ወይም ደግሞ እንደ ህክምና ባለሙያው ውሳኔ ይለያያል ማለት ነው። እዚህ ጋር በዋናነት ብዙ ጊዜ የተለመደው ሙሉ በሙሉ የጡትን እንዳይመለስ ወይም ደግሞ ጨርሶ እንዲጠፋ ለማድረግ ሙሉ በሙሉ ጡትን የመቁረጥ ሂደት ብዙ ጊዜ የተለመደ ነው ማለት ነው። ሁለተኛው ደግሞና ሌላኛው የህክምና አማራጭ የጨረር ህክምና ነው። የጨረር ህክምና እንግዲህ በሁለት መልኩ ሊሆን ይችላል። የጨረር ህክምና በውስጣዊና ውጫዊ የሆነ የጨረር ህክምና ልንለው እንችላለን። ውጫዊ የጨረር ህክምና የምንለው ምንድነው? ኤክስሬይ ህክምና አድርጋችሁ የምታውቁት ትችላላችሁ። እንደ ኤክስሬይ ህክምና እንደ ኤክስሬይ ሁሉ ልክ የካንሰር ሴሉ በካንሰር የተጠቃውን የጡት ክፍል በጨረር መግደል ነው ማለት ነው። ውስጣዊ የምንለው ይህ ራዲዮ አክቲቭ የምንላቸው ደግሞ ጨረሮችን በመርፌ መልኩ ወይም ደግሞ ካቴተር መልኩ ልክ በካንሰር ሴሉ ላይ አት ዘ ኦሪጂን ኦፍ ካንሰር ሴል የተነሳበት አካባቢ በህክምና መስጠት ማለት ነው። ስለዚህ በውስጣዊና በውጫዊ መልኩ ይሄ የጨረር ህክምና ሊሰጥ ይችላል ማለት ነው። እንግዲህ በዋናነት ምንድነው ከኦፕራሲዮን በኋላ በተለይ የተረፉ ጥቃቅን የካንሰር ሴሎችን ለመግደል በዋናነት እንጠቀምበታለን። በሀገራችን ግን እንደ ልብ ይህንን ህክምና የጨረር ህክምና ማግኘት በጣም አስቸጋሪ ነው ማለት ነው። ጥቁር አንበሳ ብቻ ነው የሚሰጡት። በዚህ አጋጣሚ የመንግስት ተቋማትም ይህ ህክምና ሌሎች አጋር ድርጅቶችም ኢትዮጵያ ውስጥ እንዲስፋፋ በዚህ አጋጣሚ ማሳሰብ ፈልጋለሁ። በርካታ ወረፋም የሚበዛበት የህክምና ዘርፍ ነው ማለት በቀላሉ ማግኘትም የማይቻልበት ሁኔታ አለ ማለት ነው። እንግዲህ ብዙ ጊዜ ከ3 እስከ 4 ሳምንት ከኦፕራሲዮን በኋላ ይህ የጨረር ህክምና ይጀምራል ማለት ነው። የራሱ የሆነ የሳይድ ኢፌክት ይኖረዋል። እንግዲህ የቆዳ መቅላት፣ ህመም ስሜት፣ ድርቀት ነገር ይኖረዋል። የጡት ቀለም መቀየር ነገር ነው። ጀነራላይዝ የሆነ ድካም ሁሉ ሊኖር ይችላል። ይሄ
ይህንን ህክምና በምታደርጉበት ጊዜ እንደዚህ አይነት ሳይድ ኢፌክቶች ይኖራሉ ማለት ነው። ሶስተኛው የህክምና አማራጭ ደግሞ ኬሞቴራፒ የምንለው ነው። ይህ የመድኃኒት ህክምና ማለት ነው። መድኃኒትን በመጠቀም የካንሰር ሴሎችን የመግደል ወይም ደግሞ እድገታቸው እንዳይጨምር የካንሰር ሴሎችን እድገት ማዘግየት ነው ማለት ነው። ስለዚህ በሚዋጥ መልኩ ሊሰጥ ይችላል ወይም ደግሞ በመርፌ መልኩ የሚሰጥበት ሁኔታ አለ ማለት ነው። በአብዛኛው ይሄም ከኦፕራሲዮን በኋላ ሊወሰድ ይችላል። ከኦፕራሲዮን በፊት የሚወሰዳል። በተለይ ከኦፕራሲዮን በፊት የሚወሰደው ኦፕሬሽኑን በቀላሉ የካንሰር ሴሎቹ እንዲሞሽሹ በማድረግ ኦፕሬሽኑን ስራ የሚያቀልበት ሁኔታ አለ ማለት ነው። እንግዲህ ይሄ እንደ ካንሰሩ አይነት እንደ ካንሰሩ ደረጃ እንዳካተተው የኒውሮኖች መጠን ይህ ሊወሰን ይችላል ማለት ነው። ሌላው በአራተኛ ደረጃ የጡት ካንሰር የህክምና አማራጭ ምንድነው? የሆርሞን ህክምና ነው። የሆርሞን ህክምና እንግዲህ ይህ የሆርሞን ህክምና የሚሰጣቸው በዋናነት የጡት ካንሰር ሴሉ ምርመራ ከተካሄደ በኋላ በተፈጥሮ የሚመነጩ ሆርሞኖች አሉ ሰውነት ውስጥ ኢስትሮጅን እና ፕሮጀስትሮን የምንላቸው። ይህ የካንሰር ሴል ኢስትሮጅን እና ፕሮጀስትሮን ሆርሞንን እንደ ፊድ የሚጠቀም ከሆነ እነዚህን ተጠቅሞ የሚያድግ የካንሰር ሴል ከሆነ በምርመራ ከተረጋገጠ በኋላ እነዚህ ሆርሞኖች እንዳያገኝ ብሎክ የሚያደርግ ወይም ኢንሂቢት የሚያደርግ መድኃኒቶችን መስጠት ማለት ነው። በዋናነት የወር አበባ የሚያዩ ከሆነ እነ ታሞክሲፊን የምንለው በየቀኑ ከ5 እስከ 10 ዓመት ድረስ የሚወሰድበት ሁኔታ አለ። በተመሳሳይ የወር አበባ ማየት ያቆሙ ከሆነ ደግሞ አነስትራዞን የምንለው እነዚህ መድኃኒቶች የሚሰጥበት ሁኔታ አለ ማለት ነው። ይህ ግን የሚሆነው የካንሰር ሴሉ ተመርምሮ የነዚህ የፕሮጀስትሮን እና ኢስትሮጅን ፊድ ሪሴፕተር መኖሩ ቼክ ከተደረገ በኋላ ነው ማለት ነው። ስለዚህ የሆርሞን ህክምና በአራተኛ ደረጃ የጡት ካንሰርን ለማከም የህክምና አማራጭ ነው ማለት ነው። አምስተኛው የህክምና አማራጭ ደግሞ ታርጌትድ ቴራፒ የምንለው። ታርጌትድ ቴራፒ የምንለው የካንሰር ሴሎችን የጡት ካንሰር ሴሎችን ታርጌትድ አድርጎ የሚገድል የህክምና አማራጭ ነው ማለት ነው። በዚህ ውስጥ መድኃኒቶች አሉ። ትራስቱዙማብ እና የሚባል ወይም ደግሞ ሄርሴፕቲን የምንለው የመድኃኒት ምድቦች በእነዚህ ስር ውስጥ ያሉ የመድኃኒት ምድቦች አሉ። እነዚህ መድኃኒቶች በመውሰድ ታርጌት የካንሰር ሴሉን ማከም ይቻላል። ነገር ግን ይህንን ህክምና የምናደርገው ግን በዋናነት ካንሰር ሴሉ እንዲያድግ ወይም ደግሞ እንዲጨምር ስቲሙሌት የሚያደርግ አብኖርማል ፕሮቲን መኖር አለበት። ይህ ፕሮቲን ከተረጋገጠ በኋላ ነው ታርጌት ቴራፒ የምናደርገው ማለት ነው። ስለዚህ በካንሰር ሴሎች የሚገኝ ይህ ፕሮቲን ይኖራል። የአርቱ የምንለው ካለ በላቦራቶሪ ተመርምሮ ይህ ፕሮቲን የሚገኝ ከሆነ ታርጌት ቴራፒ ማድረግ እንችላለን ማለት ነው። ስለዚህ አምስተኛው የህክምና አማራጭ ይሄ ነው ማለት ነው። እንግዲህ በዋናነት እነዚህ አምስቱ የጡት ካንሰር የህክምና አማራጮችን ለእናንተ ዛሬ ማድረስ የፈለኩት አንደኛ እንግዲህ ያየነው ቅድም የኦፕራሲዮን ህክምና አለ፣ ሁለተኛ የጨረር ህክምና፣ ሶስተኛ ደግሞ የኬሞቴራፒ ህክምና አለ፣ አራተኛ የሆርሞን ህክምና፣ በአምስተኛ ደግሞ ታርጌትድ ቴራፒ የምንለው የጡት ካንሰር የህክምና አማራጮች ናቸው ማለት ነው። ስለዚህ እንደዚህ አይነት የጡት ካንሰር ውስጥ ችግር ውስጥ ያላችሁ ሰዎች እነዚህን አምስቱን የህክምና አማራጮችን እንዴት ልጠቀም፣ ምንድነው የእያንዳንዱ ጥቅምና ጉዳት የሚለውን ከህክምና ባለሙያዎቻችሁ ጋር ተማክራችሁ መምረጥ ትችላላችሁ ማለት ነው። በአሁኑ ጊዜ በምርመራ ብዙ አይነት የምርመራ ውጤቶች የካንሰር ህክምና መድኃኒቶች እየተገኙ ነው። ነገር ግን እንደ ስታንዳርድ ኦፍ ኬር በዚህ ሰዓት እየተጠቀምንበት ያለው ግን አሁን ከላይ እየጠቀስኩላችሁ እነዚህ 5 ዘዴዎችና መድኃኒቶች ናቸው ማለት ነው። በአንድ ላይ መጠቀሙ ደግሞ ጥሩ ውጤት ሊያስገኝ ይችላል። ለምሳሌ ኬሞቴራፒ ከሆርሞን ጋር እንደ ካንሰሩ ሁኔታ እንደ ፊዚሻኑ ውሳኔ በአንድ ላይ የምንጠቀምበት ሁኔታ ይኖራል ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት 5ቱን የካንሰር ህክምና አማራጮችን ነው። እስካሁን አብራችሁ ስለቆያችሁና ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አሁንም በድጋሚ ማሳሰባችሁ ለዚህ ቻናል አዲስ ከሆናችሁ ከታች ሰብስክራይብ ታደርጉ፣ የደወል ምልክቱን ብትነኩና ተከታታይ የሚለቃቸው የትምህርቶች ለእናንተ ይደርሳሉ ማለት ነው። በጣም አመሰግናለሁ።